እሱ በክሮሻኛ የተጻፈው ነው። እኔ ግን በአማርኛ ተርጉሜዋለሁ። ሽብርተኞች የሰውን ጆሮ በማድማት ሰውየው እንዳይሰማ ካደረጉት በኋላ የሚያፈነዱትን ቦምብ ሰውየው ሳይሰማ እንዲሞትና ከሞተም በኋላ ሰማይ ቤት ሄዶ እንዴት ድምጹን አልሰማውትም ብሎ ግራ እንዲጋባ ያደርጉታል ይላል። ጥያቄ የትኛው የሽብር ቡድን ጩባውን እንደላከው እንዲነግሩን ነው የምንፈልገው። ቢንላደን ከመሞቱ በፊት አባቱ የኔን ቤት ተከራይቶ ነበር። ቢሉና ወርቁ በኤፍ1 ቦምብ ቅልልቦች ሲጫወቱ ስላደጉ ምናልባት በልጅነቱ ለአልቃይዳ መልምሎት ይሆናል። ጩባው ምስኪኑ ምንም አቀው ህዝብ ላይ እንደዚህ አይነት የተቀነባበረ ድርጊት ሲያደርግ እርሶ ምንም አላሉትም? ይሄ ነገር እኮ ያወቅነው አሁን ነው እኮ። መጀመሪያ ለመስፈን ሲጀምር እኛ ይርበናል። ልዝፈን ሲል ጉሮሮውን ብዬ ባለማስቀመጤ ህዝቡን ይቅር በሉኝ ማለት ፈልጋለሁ። ሲቀጥል ግን ቅመሱት። ይሄ ቤተሰብ ብቻ ለምን ይደንቁ? ህብረተሰቡ ምን ያህል እንደተቸገርኩ አውቁ በዚህ ከባድ የድምጽ ብክለት ወቅት ከጎኔ እንዲቆም እለምናለሁኝ። ጎፈንድሚን ከፍቻለሁኝ። ያው አላደል ልመና ባልወድም ለምንድን ነው ህዝቡ ከጎኑ የሚቆመው? ምን አለ ቁጭ ብሎ ከሚውል ቢቆም ምን አለበት?